ሰላም እንዴት ናችሁ? ዛሬ እንግዲህ ኤፍቢቲ ስፒከሮችን እንዴት አድርገን ነው መድረክ ላይ በብዛት አንዱን ከአንዱ እያስተላለፈን እንዴት አድርገን መጠቀም እንችላለን የሚለውን ሐሳብ የምሰጣችሁ ይሆናል። እንግዲህ ብዙ ጊዜ በተለምዶ ድምጹ ስለሚሰራልን ዝም ብለን እየሰካን ስንጠቀም ስፒከሮቻችን እየተጎዱ ይሄዳሉ ማለት ነው። ዛሬ ግን እንዴት በትክክለኛው መንገድ አንዱን ከአንዱ እየሰካን እንሄዳለን የሚለውን እናያለን። መጀመሪያ ከላይ በምስሉ ላይ እዚህ ጋር እንደምታዩት ሚክሰር አለን። ከሚክሰሩ ራይት ሳይድ ሊሆን ይችላል ሌፍት ሳይድ የድምጽ ኬብል ሰክተን ድምጽ እንወስዳለን። ከወሰድን በኋላ በኤፍቢቲ ጀርባ ላይ ኢን እና ሊንክ የሚል አለ። የወሰድነውን የራይት ሳይድ ሊሆን ይችላል የሌፍት ሳይድ ድምጽ ወስደን በኢን ላይ እንሰካለን፣ የመጀመሪያውን ማለት ነው። ወደ ሁለተኛው ስፒከር ለማስተላለፍ ደግሞ ከዛ ከሰካነው ስፒከር ሳይድ ላይ ምን የሚል አለ? ሊንክ የሚል አለ። ከሊንኩ ወስደን እንደገና ደግሞ በኢን ፓርት ላይ በዛኛው ላይ እንሰካለን። እንደገና ደግሞ ሌላም በዚህኛው ተጨማሪ ሶስተኛ ስፒከር መሰካት ከፈለግን ሊንክ ከሚለው ሳይድ ወስደን በአራተኛው ስፒከር ላይ ደግሞ ኢን በሚለው ላይ እንሰካለን ማለት ነው። እንደዚህ እያደረገን የምንጠቀም ይሆናል። ብዙ ከ10 ሊሆን ይችላል ከዛም በላይ ስፒከሮችን በእነዚህ አይነት መንገድ መውሰድ እንችላለን።